የሰዓቱን አሁናዊ መረጃዎችን ይዤ ወደ እናንተ መጣሁኝ። ብራቃት ጠላት መገረፍ ተጀምሯል። ትላንትና ሁለቱም የአማራ ፋኖ በጎጃም ሰብሳቢ ራስ አርበኛ ፋኖ ዘመነ ካሴ እንዲሁም በአማራ ፋኖ በጎጃም ዘመቻ መሪ መቶ አለቃ አበበ ሰሞሆን ስምሪት ሰጭነት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ብርጌዶች በጥምረት ወገኖቻችን በተጨፈጨፉበት ሰሜን ሜጫ ብራቃት ቀጠናና የተለያዩ ቦታዎች ላይ በግፍ የተጨፈጨፉ ወገኖቻችን ደም ለመመለስ ፋኖ ዘሪሁን 13 እንዲሁም ጠላት ጀነራል መድፈን ጭምር ጥቅም ላይ የዋለበት ተጋድሎ ሲያደርጉ ውሏል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሙሉ ሰው የኔ አባትና የኮሎኔል ታደሰ ሙሉነ ብርጌድ ህዝብ ግንኙነት ፋኖ ሄኖክ አሸብር እንደተናገሩት ከሆነ በርካታ ያገዛዙ ወታደሮች መደምሰሳቸውን እየተናገሩ ይገኛሉ። በተመሳሳይም በትላንትናው በተለያዩ በጎጃም ግዛት ከባድ የተባሉ ውጊያዎች እንደተካሄዱ የተነገረ ሲሆን በዚህም ደግሞ በተለይም በባህር ዳር ዙሪያና በተመሳሳይ መልኩ በዊቡኝ አካባቢ ከባድ የተባለ ውጊያም ተካሂዷል። በእንዲህ እንዳለም የአማራ ፋኖ በወሎ ቤተ አማራ ላስታ ሳምኖ ኮር ውባንታ ባተ ክፍለ ጦር ወዳደር አድማ በተና ላይ ጅምላ ጥቃትም አድርሰውበታል። ሰላምና ጤና በያላችሁበት የዓለም ጥጉ ሊድረሳችሁ ክብሯን የተከበራችሁ የሙሌ ኤችዲ ቤተሰቦች እንደምንስቆያችሁ ለሰዓቱ የተመረጡ አሁናዊ ትኩስ ዘገባዎችን ይዤ ወደ እናንተ መጥቻለሁ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እንድታደርጉ ከወዲሁ እየጋበዝኩ በቀጥታ ለሰዓቱ ዘገባዎች ማለፍኩኝ አብራችሁኝ ቆዩ። በቅድሚያም በትላንትናው ዕለትም ከምሽቱ 10 ሰዓት ወደ ጃቢ ጠና ወረዳ ዛባት ኦን ቀበሌ የገባው ወራሪው የጁላ ሰራዊት ባረንዘው ዳሞት ብርጌድ ቢተው ሻለቃ አንደኛ ሻምበል አባላት ብርቱ ምት ቀምሷል ተብሏል። በከባድ መሳሪያ ሽፋን እግሬ አውጭኝ ያለ ሲሆን ከ5 በላይ ጠላት ሲደመሰስ ብዛት ያለው ቁስለኛ በአምቡላንስ ተጭኖ ፈርጥቷል። በሌላ በኩልም ክሊኒክ ከተማ 5 ክላሽ የተማረከ ሲሆን ከ6 በላይ ጥለውት የሄዱትን የጠላት አስክሬን ማህበረሰቡ በትላንትናው አንስቶ ቀብሯል ተብሏል። ጠላትን አንስቶ የወሰደው አስክሬን ቁጥሩ ከመብዛቱ የተነሳ መቁጠር እንኳን አስቸጋሪ እንደነበረ ነው ምንጮቻችንም እየተናገሩት። በተመሳሳይ የአማራ ፋኖ በጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ በሻምበል 2 ረመጦች በሻለቋ ጦር መሪ ዘመን አዲሱ በዘመቻ መሪ 50 አለቃ ፈንታውንና ሌሎችም በሻለቋ ስር በሚገኙ የሻምበል አመራሮች እየተመሩ በትላንትናው ዕለት ገዝ ሐራ ላይ 73 ሰራዊት ከደመሰሱና የተወሰነ ሚሊሻ ከ35 ክላሽንኮፍ መሳሪያ በላይ የተቀበሉበት ውጊያ አካሂዷል። በተመሳሳይ መልኩ ደግሞ መጋቢት 15 2017 ዓመተ ምህረት አንድ ጊዜ የማጥቃት ሙከራ አድርገው ዳጊ አቮላ ላይ 12 እድለቢስ የተነጠቀው የብርሃኑ ጁላ ሰራዊት በትላንትናው ቢሆን በተወሰደበት ከባድ የተባለ ኦፕሬሽን ከ50 በላይ የሚደርሱ እግረኛ ወታደሮችን አጥቷል። በተመሳሳይ በዚች ረመጥ ሻለቃ በከበባ ውስጥ ተይዞ 6 ሙጃ የተነቀለበት የጠላት ኃይል አሁን ላይ ትክክለኛ ያለውን አማራጭ እየወሰደ ይገኛል። ከሰሞኑ ማለትም ከመጋቢት 19 2017 ዓመተ ምህረት ወዲህ ብቻ 9 የሚደርሱ የአድማ በተና አባላት ጊዜያዊ መሸሸጊያቸው ከሆነው ጸርጊና ችጓሊ ምሽግ ላይ በሌሊት ስርዓቱን ከርተው የወጡ ሲሆን የተወሰኑ ሚሊሻዎችም ስርዓቱ እየፈጸመ ያለውን ጸረ አማራ ዘመቻ ለምን የሚል ጥያቄ በማንሳታቸው ባገዛዙ እየተረሸኑ ይገኛሉ። ይህንን ደግሞ አስቀድሞ የተረዱ ወደ ፋኖ እየገቡ ይገኛሉ። በቀጠና የምትገኙ የ10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ 2 በውጊያው ከምታገኘው ተደጋጋሚ ድል በተጨማሪም በስቦ ማስከዳት ጥበብ የጠላትን ካምፕ እያፈራረሰች እንደሆነ የገለጸው የ10 አለቃ ኤፍሬም አጥናፉ ብርጌድ ምክትል ዘመቻ መሪ 50 አለቃ ማስተዋል ታደለ እንደተናገረው ከጥይታችን የተረፈው የብልጽግና ታጣቂ አማራጩን ተጠቅሞ ከገዳይ ስርዓት ራሱን ነጻ ያወጣ ይገኛል ሲል የተናገረው። ላኛው ዘገባችን ከሰሞኑ አገዛዙ እጅግ ከባድ የተባለ ጭፍጨፋ ያካሄደበት ቦታ ብራቃት፣ አሁን ደግሞ ፋኖቻችን በተራቸው የወገኖቻቸውን ደም እየመለሱ እንደሚገኙ ታውቋል። ይሁንና በብራቃት አካባቢ የነበረው ያገዛዙ ወታደር ከትላንት ጀምሮ በከባዱ እየተገረፈ እንደሚገኝ ተነግሯል። በትላንትናው ዕለት የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ እንዲሁም የአማራ ፋኖ በጎጃም ዘመቻ መሪ መቶ አለቃ አበበ ሰሞሆን ስምሪት ሰጭነትም አንደኛ ክፍለ ጦር ብርጌዶቻችን በተለያዩ በብራቃት ዙሪያ በሚገኙ ቦታዎች ላይ ከባድ የተባለ ጸረ ማጥቃት እንደከፈቱና በዚህም ጸረ ማጥቃት ደግሞ አገዛዙ እጅግ ከባድ የተባለ ውድመት እንደደረሰበት ታውቋል። በትላንትናው ውጊያ ፋኖቻችን ዘሪሁን 13 የተባለውን እጅግ ከባድ የተባለው በፋኖቻችን የተሰራውን መሳሪያ
ጥቅም ላይ ያዋለ ሲሆን አገዛዙ ደግሞ በአንጻሩ ጀነራል መድፍን ጭምር ሲጠቀም ነበር ተብሏል። ታዲያ ይሄ ሁሉ ነገር ሲጠቀም የነበረው አገዛዙ ከሞት ግን አልተረፈም ያሉ ሰዎች ሲሆን ፋኖቻችን በተለይም ደግሞ በቆረጣ እየገቡ ያገዛዙን ጦር ሲያሽመደምዱት እንደነበረ ነው የደረሰን ዘገባ የሚጠቁመው። በሌላ መረጃ አማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ወዳደር አድማ ብተና ላይ ጅምላ ጥቃት አድርሰውበታል። መጋቢት 24 ቀን 2017 ዓ.ም በትላንትናው ዕለት ከጠዋቱ 3 ሰዓት ላይ ጠላት ነፃ ቀጠና ነው ብሎ ሲንቀሳቀስበት በሰሜን ወሎ ዞን መቄት ወረዳ ስር የምትገኘው አርቢት ከተማ ላይ አናብስቶቹ ደፈጣ መያዝ ራሱን ለኦህዴድ ብልጽግና አሳልፎ የሰጠው በድሮ አጠራር የአማራ አድማ ብተና ያሁኑ አድማ መከላከል ሰራዊት ላይ ጥቃት በመፈጸም ጠላት ብዙ ቁጥር ያለው ሙትና ቁስለኛ በአንድ አምቡላንስና በሁለት ፓትሮል መኪና ጭኖ ወደ ነበረበት ካምፕ ተመልሷል። በመጨረሻም ለብልጽግና ያደራችሁና የተገዛችሁ የአድማ መከላከልና ሚሊሻ አባላት አማራ ላይ ምንም የምትበትኑትና የምትከላከሉት አድማ ባለመኖሩ በአማራ ሕዝብ ላይ የታወጀውን የዘር ማጽዳት ሴራን በመረዳት በአቅራቢያችሁ ወደሚገኝ የፋኖ አደረጃጀቶች እንድትቀላቀሉ ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያዝን አያይዞ ገልጿል። በሌላ መረጃ ደግሞ ለበርካታ ወራት ገላን በሚገኘው ማሰቃያ ካምፕ ውስጥ ታስረው አሰቃቂ ግፍ የተፈጸመባቸው የአማራ ተወላጆች የእስር ፍርድ ተፈርዶባቸዋል ተባለ። እስረኞቹ ያሉበት ሳይታወቅ ለበርካታ ወራት የቆዩ ሲሆን በመጨረሻ አገዛዙ ግፍና መከራ እስከ ጥግ ድረስ ከፈጸመባቸው በኋላ ወደ መደበኛ ማረሚያ ቤቶች አስገብቷቸው ፍርድ ቤት ሲመላለሱ ከርሟል። ወጣት ኤርሚያስ መኩሪያን ጨምሮ 13 የግፍ እስረኞች ከ4 ዓመት ጀምሮ እስከ 6 ዓመት የፖለቲካ የእስራት ፍርድ እንደተፈረደባቸው ለማረጋገጥ ተችሏል። ኤርሚያስ ታግተው ለወራት ደብዛቸው ከጠፋ በኋላ በመጨረሻም ራሱ አጋቹ መንግስት አሰቃቂ ግፍ ፈጽሞባቸው ሲያበቃ ወደ መደበኛ ማረሚያ ቤቶች ልኳቸዋል። የግፍ እስረኞቹ በመደበኛ ማረሚያ ቤቶች ነው ጉዳያቸው ለ2 ዓመት በፍርድ ቤት ሲከታተሉ ቆይተዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ጉዳዮች ችሎት ትላንት በዋለው ችሎት ባወጣው በወጣት አለምሁን ጤና ወጣት አንዱ ዓለም አሻግሪና ፍቃዱ መንግስቴን 5 ዓመት ከ6 ወር እንዲሁም ወጣት ዜናን የ6 ዓመት እስራት የተፈረደባቸው ሲሆን በአሁኑ ሰዓትም ደግሞ ጠበቆቻቸውም ተናግሯል። በተመሳሳይ ወጣት ኤርሚያስ መኩሪያን ጨምሮ መላክ ምሳሌን እንዲሁም ይልማ በዛብህ የ4 ዓመት እስራት እንደተፈረደባቸው ተናግሯል። በተጨማሪም በዚሁ መዝገብ ተከሰው የነበሩት ጌጤ አምኑ፣ አብርሃም መልካሙ፣ አወቀ ስንሻውና ማና ያየለ እንዲሁም ውበት አካላት ከ4 ዓመት እስከ 10 ወር ሲፈረደባቸው በእስር ላይ እንዳለች ጽንስ እስከ ማስወረድ የደረሰባት አሰቃቂ ድብደባም ተፈጽሞባት የነበረችው ወይዘሮ ቅዱስ ከበደ በ2 ዓመት ገደማ እስር እንድትፈታ መደረጉ ታውቋል። አሁናዊ የሰዓቱ የሙሌ ኤችዲ ዘገባዎቻችን እነዚህ ነበሩ። በሌላ የመረጃ ሰዓት እስከምንገናኝ ሰናይ ጊዜ ሰናይ ቀን ተመኘሁላችሁ።